በዛሬ ቪዲዮአችን የምናየው የአውቶማቲክ መኪና ወይ ብዙዎቻችን ኢትዮጵያ የምናውቀው የማርሽን ነው። ማርሽን ደግሞ ከመቀየራችን በፊት እያንዳንዱን ነገር ማወቅ አለብን። አሁን ይሄ ምንድነው? ማርሽ ወይ በእንግሊዘኛ ጌሩን ለመቀየር በመጀመሪያ ደረጃ ምን ማድረግ አለብን? እንደምታዩት እዚች ጋር መጫን አለብን። አሁን ይሄ መጫኑ ጥቅሙ ምንድነው? መኪናችን ስሙዝ ወይ በቀላል መንገድ ጌሩን እንድንቀይረው ያደርግልናል ማለት ነው። እንደምታዩት አሁን እንደዚህ ብለው አይቀይርልኝም። ለመቀየር ስፈልግ ደግሞ እንደምታዩት እዚች ጋር እጫነዋለሁ። ይሁት እንዲጫነዋለሁ። በጣም በቀላል መንገድ ላሳያችሁ። እንዲጫነዋለሁ መኪናዬ። ከዛ እዚች ጋር ስጫነው ይሁት በዚህ እጄ ነው እጫነዋለሁ። አር ላይ ማድረግ እችላለሁ። እዚች ጋር ኤን ላይ ማድረግ እችላለሁ። ዲ ላይ ማድረግ እችላለሁ። እዛ ወደ ነበረበት እመልሳለሁ። ግን እንደዚህ ባደረገው አይቀየርም። አሁን ብዙዎቻችሁ ጌራችን ወይ ማርሻችን ተበላሸ የምትሉ ምንድነው? ይሄንን ባለማወቃችሁ ነው። የዚህኛውን ጥቅም አሁን የዚህኛው ጥቅም ምንድነው? ቀላል እና በኢዚ መንገድ እንድትቀይሩ እንዲያስችላችሁ ማለት ነው። ይሄኛውን መጠቀም ያለባችሁ ማለት ነው። ይሄንን አሁን ብዙ ጊዜ አሁን ይሄኛው አይቀየርም። ለምን እንደሆነ ልንገራችሁ። ይሄኛው ብዙ ጊዜ አይቀየርላችሁ። ምንድነው? አንዳንዴ ፍሬናችሁን ወደ ታች ዝቅ ታረጉትና ከዛ እዚህ ጋር ትጫኑታላችሁ ማለት ነው። ይሄን ማወቅ አለባችሁ አውቶማቲክ መኪና ከመንዳታችሁ በፊት። አሁን ወደ ቀጣይ ስንገባ ደግሞ እዚች ጋር ምን አለ መሰላችሁ? ፒ ማለት ደግሞ ፓርኪንግ ነው። መኪናችሁ ፓርኪንግ ማድረግ ስትፈልጉ ፒ ላይ ነው መሆን ያለበት። ሁል ጊዜ ፒ መሆን አለበት። ፒ ማለት ፓርኪንግ ነው። የትም ቦታ ላይ መኪናችሁን አቁማችሁን ለመሄድ ስትፈልጉ ምን ማድረግ አለባችሁ? እዚች ጋር ፒ መሆን አለበት። መኪናችሁ ወደ ፒ መሆን አለበት። ሌላኛው ደግሞ አር፣ የአርን ጥቅም እንየው፣ እንቀይረው፣ ወደ አር እናምጣው። አር ማለት ደግሞ ወደ ኋላ ስትሄዱ ወይ ሪቨርስ መሄድ ስትፈልጉ መኪናችሁ ምን ማድረግ አለባችሁ? አር ላይ መሆን አለበት። አር ላይ ካልሆነ ደግሞ መኪናችሁ ወደ ኋላ መሄድ አይችልም። የአር ጥቅም እሱ ነው። ሌላኛው ደግሞ አሁን የኤን ላይ እናድርገው። ኤን ማለት ደግሞ ኒውትራል ነው። ኒውትራል ደግሞ ምንድነው ጥቅሙ? አንዳንዴ ትራፊክ መብራት ላይ ስታቆሙ ኤን ላይ ማድረግ ትችላላችሁ። ነዳጅ አይበለባችሁም፣ ምንም አይሆንም። እና አንዳንዴ መኪናችሁ በሚበላሽ ሰዓት ላይ ኤን ታደርጉትና መግፋት ትችላላችሁ ማለት ነው። በኤን ሲሆን፣ ዲ ላይ ሲሆን ግን አይገፋም። ኤን ላይ ታደርጉትና መኪናችሁ ትገፉታላችሁ ማለት ነው። ሌላኛው ደግሞ ዲ ነው። የዲ ጥቅም ነው። ዲ ደግሞ ጥቅም ምንድነው? መኪናችሁ መንዳት ስትፈልጉ ዲ ላይ አድርጋችሁ መንዳት የምትችሉ ነው። የትኛው መኪና ላይ ዲ ነው። በቃ ለመንዳት ስትፈልጉ ዲ ላይ አድርጋችሁ መንዳት ትችላላችሁ። አሁን መኪናዬ ዲ ላይ ሳደርገው ይሄዳል ማለት ነው ወደፊት። እና የዲ ጥቅም እሱ ነው። መኪናችሁ ለመሄድ ሲፈልግ ወደ ዲ ታረጉታላችሁ ማለት ነው። ሌላኛው ደግሞ እዚች ጋር የኤስ ጥቅም አለ። ኤስ ማለት ደግሞ ትልቅ ፓወር ነው፣ ጉልበት መኪናችሁ ላይ እንዲኖር ከፈለጋችሁ ኤስ ላይ ታደርጉታላችሁ። ፓወሩ ደግሞ በደንብ መጨመር ከፈለጋችሁ እዚህ ጋር የፕላስ ምልክት አለው። እዚህ ጋርኛው አውቶማቲክ ነው፣ በእጃችሁ ነው የምትጨምሩት። ማኑዋል ነው፣ በእጃችሁ ነው የምትጨምሩት ማለት ነው። ፕላስ ታደርጉትና ትጨምሩታላችሁ ማለት ነው። ጉልበቱ መቀነስ ከፈለጋችሁ እዚህ ጋር የማይነስ ምልክቱን ትጫኑታላችሁ ማለት ነው። ግን ብዙ ጊዜ ሪኮመንድ አይታረግም ይሄኛው ኤስ ላይ ጉልበት ማለት ነው። አንድ ሰውን ለመቅደም ምናምን ስትፈልጉ ጠቅሙታላችሁ። ጋር ምንም አይሰራ፣ መኪናችሁ አደጋ ነው የሚሆነው። አደጋ ደግሞ ያጋጥማችኋል ማለት ነው። ዋናው አውቶማቲክ መኪና ለመንዳት ሲያስፈልግ እነዚህ ዋና ነገሮችን ማወቅ አለባችሁ። እዚህ ጋር እንደምታው ፒ አለ፣ አር አለ፣ ኤን አለ፣ ዲ። እነዚህ ወሳኝ ነገሮችን ከምንም በላይ ማወቅ አለባችሁ። አንዳንድ መኪናዎች ደግሞ የድሮዎቹ ኤል ይኖራቸዋል። ኤል ጥቅሙ ምንድነው? ሎጌር እንደዚህ ጭነት በሚኖር ሰዓት ላይ ዳገታማ ላይ በምትወጡ ሰዓት ላይ የኤልን ትጠቀሙና ትወጣላችሁ። ግን ብዙ ጊዜ የለውም። የኔ እንደምታዩት ምንም የለውም። የኔ መኪና ላይ የለም። አዳዲስ መኪኖች ሲመጡ አይኖራቸውም ማለት ነውና የአውቶማቲክ ጌር ለመቀየር ወይ ማርሽ እንደዚህ ነው ማለት ነው። እጅግና ቀላል መንገድ ነው። በቃ ምንም ያስቸግር የለ። እኔ እንደቀየርኩት አርጋችሁ ከቀየራችሁ ወይ ቪዲዮን ደጋግማችሁ ካያችሁት አውቶማቲክ መኪና እጅግ ቀላል መንገድ መማር ትችላላችሁ፣ ማወቅ ትችላላችሁ። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። ግን ከመዝጋቴ በፊት በቃም በቀላል መንገድ መኪናዬን እንዴት እንደምነዳው ላሳያችኋል። አር ላይ ላርገው። አር ሳረገው ምንድነው? እዚች ጋር ስክሪኑን ይዩት። አር ሲሆን ምንድነው? ወደ ኋላ ነው የሚሄደው ማለት ነው። ይዩት፣ መኪናዬ እየተንቀሳቀሰ ነው እንደምታዩ ወደ ኋላ። ኤን ላይ ሳደው ደግሞ ኒውትራል ነው። ኒውትራል ሲሆን ደግሞ አውቶማቲክ በቃ መኪናዬ 0 እንደምንለው ነው፣ መግፋትም ይቻላል ማለት ነው። ከዛ ዲ ነው። ዲ ደግሞ ምንድነው? ወደፊት ለመሄድ ስፈልግ እንደምታዩት ይሁት መኪናዬ እንየው፣ ይታያችኋል። መኪና እየሄደ ነው ማለት ነው። ዲሌይ ስናደርገው አሁን ወደ ኋላ እንመለስ።
እዚህ ጋር እንጫናለን። ይዩት። ከዛን እዚህ ጋር ኤን ላይ እናደርጋለን። ይዩት። ኤን ላይ ስናደርገው ወደ ኋላ ነው የሚሄደው። ወደ ኋላ ስንሄድ ግን መስታወት እዚች ጋር ማየታችን እንዳረሳ። በቀኝ በኩል ጋር ስፖኪዮ፣ በግራም ስፖኪዮ ማየታችን እንዳረሳ። ግን በአሁኑ ሰዓት ቴክኖሎጂው ኢዚ ስለሆነ በስክሪን ያለውን ነገር እናያለን። ያው አር ላይ እናደርጋለን፣ ወደ ኋላ እንሄዳለን ማለት ነው። እንደምታዩት እንደዚህ አድርገን በጣም በቀላል መንገድ አውቶማቲክ መኪና መንዳት እንችላለን። እንደዚህ አይነት ጠቃሚ ቪዲዮዎች ሁልጊዜ እንዲደርሳችሁ ላይክ እና ፎሎ ማድረጋችሁ እንዳረሱ። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ።